ውብ የተፈጥሮ ቀለም በሞላው ደን ውስጥ ዳጊ የሚባል ትንሽ የሜዳ አይጥ ይኖር ነበር። ቤቱ ደግሞ ግዙፍ የሆነ የሾላ ዛፍ ስር ባለው ምቹ ስፍራ ውስጥ ነው። ዳጊ በጀግንነቱ ይታወቃል። ተሳቢ እባቦችን ማታለልና በጅረቶች ላይ መዝለል ይችላል። ሆኖም ምንም እንኳን ደፋር ቢሆንም በተለይ ወደ ላይ ሌሎች እንስሳትን ሲመለከት ትንሽ በመሆኑ ሐዘን ይሰማዋል። ለተወሰነ ቀን ብቻ ቢሆን እንኳን እሱም ትልቅ መሆን ይመኛል። በዚያ ለምለም ጫካ ውስጥ ሉላ የተባለች ግርማ ሞገስ ያላት ዝሆን ትኖር ነበር። እያንዳንዱ እርምጃዋ መሬቱን በትንሹ ያንቀጠቅጠዋል። ልቧ ደግሞ ልክ እንደ ሰውነቷ ትልቅ ነው። ሉላ ግዙፍ መሆኗን በጣም ትወደዋለች። ትልቅ መሆኗን ከዛፍ ቅርንጫፎች ላይ የሚንጠለጠሉትን ጣፋጭ ማንጎዎች በማውረድ ትንንሽ ፍጥረታትን ትመግባቸዋለች። ለሷ ትልቅና ጠንካራ መሆን ማንም ፍጡር የሚመኘው እጅግ በጣም አስደናቂ ነገር ነው። ሙቀት በበዛበት ከሰዓት በኋላ የጫካው ማህበረሰብ ለመቀዝቀዝ በሚያብለጨልጨው ወራጅ ውሃ ውስጥ እየተጫወቱ ነበር። ነገር ግን ሉላ ፈርታ ከዳር ቆማ ትመለከታቸው ነበር። እያቃሰተች አንገቷን እያጣመመችና ትከሻዎቿን እየወዘወዘች ምን ሆኜ ነው? ፊቴ ላይ በጣም የማሳከክ ስሜት ይሰማኛል አለች። ግዙፍና ሸካራ ግንድ ባለው ዛፍ ላይ ራሷን እያሻሸች ቢሆንም ማሳከኩ እየባሰበት ሄደ። ዳጊ ትልቅ በሆነ የሎተስ ቅጠል ላይ ሆኖ የታላቋን ዝሆን ጭንቀት ተመለከተ። አንድ ነገር ማድረግ እንዳለበት ያውቃል። ድፍረቱን ሁሉ ሰብስቦ ትንሿን ደረቱን ነፋና በትንሽ ድምፁ ይቅርታ ወይዘሮ ዝሆን፣ እዚህ ላይ ነኝ፣ ምናልባት ልረዳሽ እችላለሁን ሲል ጠየቃት። ሉላ መንቀሳቀሷን አቁማ አይኖቿን አጥብባ ዳጊን ለመፈለግ ትልልቅ አይኖቿን አዞረች። አረንጓዴ ቅጠል ላይ ያለ ትንሽ ፍጥረት አየች። አንተ ነህ የምታክልኝ ብላ አጉረመረመች። ለመሆኑ ትንሽ አይጥ በትልቅ ዝሆን ላይ ያለን ትልቅ ማሳከክ እንዴት ሊያውቅ ይችላል? አለች ሉላ። እኔ ትንሽ ልሆን እችላለሁ ሲል ዳጊ በድፍረት ተናገረ። ግን ረጅምና ሹል ጥፍር ስላለኝ በማከክ ልረዳሽ እችላለሁ። ሉላ ከዛፉ ተመልሳ ወደ ትንሿ አይጥ ተመለከተች። ማሳከኩን ልትቋቋሙ አልቻለችም። ካልክሺ ብላ ተነፈሰች። ሉላ ዳጊ ጀርባዋ ላይ እንዲወጣ ዝቅ በማለት ቁልቁለት ፈጠረችለት። ዳጊ ረጅም የዛፍ ግንድ በሚመስለው ጠንካራ እግሯ ላይ ወጣ። በጀርባዋ ላይ ሆኖ ፊቷን አከከላት። ደርሻለሁ ሲል ዳጊ ጠየቀ። ድምፁ ከሷ መተንፈስ ድምፅ ጋር ሲነጻጸር በጣም ትንሽ ነበር። ትንሽ ወደ ግራ፣ ትንሽ ወደ ላይ። አዎ፣ አሁንም እዚያው። ዳጊ ቦታውን አገኘና በሙሉ ኃይሉ ማከክ ጀመረ። ትንንሽ እግሮቹ በብርቱ ይንቀሳቀሱ ነበር። ኦህ አው ብላ ሉላ በደስታ ተነፈሰች። ማሳከኩ ወዲያው ጠፋ። ደስ አላት። እፎይታው በጣም ታላቅ ስለነበር ዳጊን አመሰገነችው። በጥንቃቄ ዳጊን ከጀርባው አውርዳ እርስ በርስ አይን ላይን እንዲተያዩ በኩምቢዋ ጫፍ ላይ አስቀመጠችው። ዳጊ በጣም ትንሽና ደፋር ሆኖ ታየ። አመሰግናለሁ የኔ ትንሽ ጀግና ብላ አጉረመረመች። ድምጿ ከየትኛውም ጊዜ በላይ ለስላሳ ነበር። በጣም ተሳስቼ ነበር። ትንሽ መሆንህ ድክመት አልነበረም፣ ፍጹም የሆነ ጥንካሬ ነበር። ሌላ ማንም ሊረዳኝ የማይችልበት ጊዜ ላይ ረዳኸኝ አለችው። ከዛን ቀን ጀምሮ ዳጊና ሉላ የማይለያዩ ሆኑ። በጫካ ውስጥ እጅግ በጣም የሚዋደዱና አስደናቂ ጓደኛሞች ሆኑ። ሉላ ዳጊን በራሷ ላይ ታስቀምጠዋለች። ሁልጊዜ ማየት የሚፈልገውን ታሳየዋለች። ዳጊም ከዝቅተኛ ቅርንጫፎች በታች የተደበቁትን ጣፋጭ የዱር እንጆሪዎች ያመጣላታል። ሁለቱም በጫካ ውስጥ ያለውን ፍጥረቱን በጣም አስፈላጊ የሆነ ትምህርት አስተማሩ። ትልቅም ሆኑ ትንሽ፣ ኃያልም ሆኑ ደካማ መሆን ምንም እንደማያመጣ ለሁሉም አሳዩ። እውነተኛ ጥንካሬ የሚመጣው ከደግ ልብ ነው። እናም ምርጥ ጓደኛ ደግሞ በራስህ መድረስ የማትችለውን እንድታሳካ የሚረዱ ናቸው።